والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته በያላችሁበት የአላህ ጥበቃ የአላህ ከለላ ከሰዎችም ከሸያጢኖችም ከሳሂሮችም ከሚመጣ ነገር በሙሉ ጥበቃውና ከለላው አይለያችሁ ኢንሻአላህ በአላህ ፍቃድ ዛሬ የምናየው ነጥብ የብዙ ሰዎችን ቤት የሚያፈርስ የብዙ ሰዎችን ህይወት እያበለሻሸ ያለ ተማሪው በትምህርቱ ላይ ዜሮ ደረጃ እንዲወርድ የሚያደርግ ነጋዴው በንግዱ ዓለም ላይ በኪሳራ ቤቱ ተጥቅሎ እንዲገባ የሚያደርግ ሰራተኛው በስራው ላይ እንደው ደካማ የሚያደርግ በአላይ ያህል እያንዳንዱን ህይወት የሚያበለሻሽ ሁሉም ቤት የሚገባ የሁሉንም ህይወት አደጋ ላይ የሚጥል ሒስድን እናያለን። ሒስድ ወይንም ደግሞ ምቀኝነት የሚባለውን እንመለከታለን። ይህን ሒስድን ነጥቡን ማንሳት ለምን አስፈለገ ካልን ሒስድ የሚባለው በሽታ የምቀኝነት ወይንም ደግሞ ሒስድ የሚባለው ጥቃት ከሲህር የከፋ ነው ይላሉ ከፊል ዑለሞች ሲናገሩ። ሒስድ የሚባለው ነገር ከሲህር የበለጠ ነው። ምክንያቱም ሲህር የሚባለው ነገር አንዳንድ ሰዎች ላይ ስራውን ይሰራል፣ አንዳንድ ሰዎች ላይ ስራውን አይሰራም። ሒስድ የሚባለው ነገር ግን አብዛኞቹን ሰዎችን ማጥቃት ይችላል፣ አብዛኞቹን መጉዳት ይችላል። እጅግ በጣም አደገኛ የሆነ እጅግ በጣም ክፉ የሆነ በሽታ ነው። ሒስድ የምንለው ከተለያዩ ሰዎች ሊመጡብን ይችላል። ለምሳሌ ከስራ ሸሪካክ ሒስድ ሊመጣብህ ይችላል። ከጎረቤትህ ሊመጣብህ ይችላል። ከጓደኞችህ ሊመጣብህ ይችላል። ከቅርብ ቤተሰቦችህ ሊመጣብህ ይችላል። ሒስድ ከተለያዩ አቅጣጫዎች አንቺን ሊያጠቁሽ ይችላሉ። ከነኚህ ሒስዶች ግን አደገኛ የሚባለው ሒስድ ከቅርብ ቤተሰብ የሚመጣ ሒስድ ነው። ከቅርብ ቤተሰብ የሚመጣ ሒስድ ነው። ይህ የቅርብ ቤተሰብ ሒስድ ሲኖርበት ምታይባቸው ምልክቶች አሉ። መሰለን ያንተ ለውጥ ያንተ ስኬት እሱን ያናድደዋል። ካንተ ጋር እኮ ነው፣ ቅርብ ቤተሰብህ ነው። ስትለወጥ ስትሰራ ፊቱ ይቀላል፣ ይናደድብሃል። ጉዳትህ ደግሞ ደስታው ይሆንለታል። ይህ የቅርብ ቤተሰብ ሒስድ ነው። ይሄ ሰው የሐሲድ ነው። ከዛ ባሻገር ስለራሱ አይነግርህም። ስላንተ ብቻ ዝም ብሎ ይጠይቃል። ጥያቄዎችን ያበሳብሃል። የተለወጥክባቸውን አቅጣጫዎችን ይጠይቃል። አንዳንድ ሰዎች አሉ፣ ሐቅ ነው። አንተ የሆነ እርምጃ ላይ የሆነ ጥሩ ቦታ ላይ ስትደርስ ካንተ ላይ ተሞክሮችን ወስደው ራሳቸውን ለመለወጥ ጥያቄዎችን ሊያቀርቡ ይችላሉ። ዳኢመን ይሄ ግለሰብ ግን ሁሌም ሲያገኘህ የሚጠይቅህ ይሄን ነው። የሚጠይቅህ ስለ ቤተሰብህ፣ ስለ ህይወትህ ነው፣ ስለ ገንዘብህ ነው፣ ስለ ዕውቀትህ ነው። በአጠቃላይ ስለ አንተ ማንነት እየጠየቀህ ይውላል። ሒስድ የሚባለው ነገር እጅጉን በጣም አደገኛ ነው። በሒስድ ምክንያት ነቢዩላህ ያዕቁብ አይናቸው ጠፍቷል እኮ። ነቢዩላህ ያዕቁብ እጅግ በጣም የሚወዱትን ልጃቸውን ዩሱፍን ወንድሞቹ ሊጎዱትና ጉድጓድ ውስጥ ሊጥሉት አውጥተውም ደግሞ እንደው ርካሽ በሆነ ዋጋ ለነጋዴዎች ለመሸጥ ያነሳሳቸው ምንድነው? ሒስድ እኮ ነው፣ ቅናት ነው። እንዴት ወንድማችን ከኛ የበለጠ አባታችን ዘንዳ ተወዳጅ ሆነ? እንዴት ከኛ የበለጠ በአባታችን ዘንድ የተለየ የሆነ ምልከታ እንዴት አገኘ? ሒስድ ነው። ዩሱፍን ጉድጓድ ውስጥ የጣለው፣ ዩሱፍን ከሀገር ያስወጣው፣ ዩሱፍን እስር ቤት ያስገባው፣ ዩሱፍ ከሚወዳቸው አባታቸው ከያዕቁብ አለይሂ ሰላም ለዓመታት ተለይተው እንዲቆዩ ያደረጋቸው ሒስድ ነው። ይህ ሒስድ የሚባለው በሽታ በጣም አደገኛ በጣም መጥፎ የሆነ በሽታ ነው። ነቢያቶችን ፈትነዋል። ያ ብቻ አይደለም። ሒስድ የሚባለው ጥቃት በሰማይ የተፈጸመ የመጀመሪያ ወንጀል ነው። አላህ አባታችንን አደምን አለይሂ ሰላም ከፈጠራቸውና ካስገኛቸው በኋላ መላእክቶችንና ኢብሊስን
ለአደም እንዲሰግዱ አዘዛቸው። መላእክቶች ትእዛዛቶችን ሰምተው ፈጸሙ። የክብር ስጁድን ሰገዱለት ለአደም አዛዡ አላህ ስለሆነ ማለት ነው። ኢብሊስ ግን እምቢኝ አለ። እኔ የተፈጠርኩት ከእሳት እሱ ከጭቃ የተፈጠረ እኔ ከሱ የበለጥኩኝ አና ኸይሩን ሚንሁ እኔ ከሱ በልጣለሁ። ኩራት ያዘው። እንዴትስ ለሱ ሰግድለታለሁ? እንዴት እሱ ከኔ ኋላ የተገኘ አካል ለዛውም ከጭቃ የተገኘ አካል ለኔ ሳይሰገድልኝ እኔ ያላገኘሁትን ማዕረግ እንዴት እሱ አገኘ? ይሄ እኮ ነው ያነሳሳው ኢብሊስን። ኢብሊስ ከአላህ ረሕመት እንዲባረር ያደረገው ይህ ነው። ሹፍ በሰማይ የመጀመሪያ ወንጀል ሒስድ ሆኖ ተገኘ። ያ ብቻ አይደለም፣ በምድር ላይ የተከሰተ በምድር ላይም የተፈጸመ የመጀመሪያ ወንጀል ሒስድ ነው። የነቢዩላህ አደም አለይሂ ሰላም ልጆች ቃቢልና አቢል፣ ቃቢል ወንድሙን አቤልን ሲገለው በምክንያት ነው፣ በሒስድ ተነሳስቶ እኮ። ሒስድ እጅግ በጣም አደገኛ፣ እጅግ በጣም የሰው ልጅ አእምሮ ሊቆጣጠር የሚችል አላህ እንደው ከዚህ በሽታ ካላዳነህ በቀር እንደው መውጣት የማይቻል መጥፎ የሆነ በሽታ ነው ሒስድ። በጣም እጅግ በጣም አደገኛ ነው ሒስድ። ወይም ይሄ ቅናት የሚባለው ነገር በሁለት ይካፈላል። አንደኛው ሒስድ ሰውየው ዱንያ አለው፣ ዒልም አለው፣ ጥሩ ነገር አለው፣ የሱ ነገር ሙሉ በሙሉ እንዲወገድ መመኘት። ይህ አደገኛው ሒስድ ነው። በቃ ዓፊያው እንዲጠፋበት፣ የቤተሰቡ ሰላም እንዲጠፋ፣ ስራ ላይ ያለው ሞራል እንዲጠፋ፣ ያለው ዱንያ እንዲጠፋ መመኘት ይህ አደገኛው ሒስድ ነው። ሁለተኛው ሒስድ ብለን የምናነሳው ሰው ቅናት ወይንም ሁለተኛው ቅናት ተብሎ የሚጠራው ምኞት ተብሎ የሚጠራው ሰውየው ገንዘብ አለው፣ ከገንዘቡ ሰደቃ ይሰጣል። ሰውየው ማሻአላህ ጥሩ ቤተሰብ አለው። ምን አለበት እኔም አላህ ገንዘብ ሰጥቶኝ ገንዘቤን እንደዛ ግለሰብ ኢንፋቅ ባደረኩኝ በሰደኩኝ ብሎ መመኘት። እኔም ቤተሰብ ኖሮኝ እንደሱ ቤተሰብ ደስተኛ ቤተሰብ ምን ነው አላህ በሰጠኝ ብሎ መመኘት። እነኚህ ችግሮች የለባቸው። ይቻላል፣ የዚህ አይነት እንትኖች ቅናቶች ይቻላሉ በመልካም ነገር ላይ። ረሱል ሰለላሁ ዐለይሂ ወሰለም ሒስድ በሁለት ቦታ እንጂ መቅናት በሁለት ቦታ እንጂ አልተፈቀደም ብለዋል። አንደኛው አላህ ዱንያን ሰጥቶት ዱንያውን ሲሰድቅ ለኔም ሰጥቶኝ የሱ መጥፋትን መመኘት ሳይሆን ለሱ ዱንያ እንዳለው ለኔም በኖረኝና ሰደቃ በሰጠው ብሎ መመኘት። ሁለተኛ ዕውቀት ኖሮት በእውቀቱ ሲያስተምር በእውቀቱ ሰዎችን ሲያጣቅም ኢስላምን ሲኻድም ስትመለከተው እኔም እንደሱ ዕውቀት ኖሮኝ ምን አለበት ኢስላምን በዚህ አይነት መንገድ በኻደምኩ ብላ ብትመኛ አንድ ሴት ምንም ችግር የለውም። እሱ ያኛው ነው በሽታ። ዕውቀቱ በጠፋበት ዱንያው በጠፋበት ህይወቱ በተበላሻሸበት ብለሽ የምትመኙ ነገር ካለ እሱኛው ሒስድ ያጠፋሻል። ሒስድ እኮ እኛም ብቻ አይደለም። አላህ አብዛኛውን ነቢያቶችን ሲልክ ከየት ነው ሲልክ የነበረው? አብዛኛው ነቢያቶች በኑ እስራኤሎች እኮ ናቸው። ከእስራኤል ልጆች ነው አላህ አብዛኛውን ሲልክ የነበረው። የመጨረሻ ነቢዩላህ ዒሳ አለይሂ ሰላም ብስራት ሰጡ። መደምደሚያ ነቢይ ከኔ በኋላ ይመጣል የሚል ብስራት ሰጡ ለበኒ እስራኤሎች። ከኛ የሆነ ነው የሚወጣው ከኛ ነው የሚወለደው ብሎ በኒ እስራኤሎች እየጠበቁ ነበር። አላህ ግን ረሱሉን ሰለላሁ ዐለይሂ ወሰለም ከዓረብ አወጣቸው። የዚህን ጊዜ በኒ እስራኤሎች ነቢዩን ተመለከቷቸው። ዒሳ አለይሂ ሰላም የተናገሩትን ትንቢት ተመለከቱ። ሁለቱም ተገጣጠመ። ዒሳ አለይሂ ሰላም የተናገሩት ስለ ነብዩ ሰለላሁ ዐለይሂ ወሰለም ማንነት፣ ባህሪ፣ ሐለት፣ ፊዚካል በአጠቃላይ ሁሉም ነገር እሳቸው ጋር አገኙ። የሚፈልጉትን ጥያቄ መጥተው እሳቸውን ሲጠይቁ እውነተኛና ትክክለኛ የሆነ ምላሾችን ያገኙ ነበር። ነብይ መሆናቸው ገባቸው። ተከተሏቸው አልፈለጉ። እንዴት ከኛ ሳይላክ ከኛ የሆነ ጎሳ ከኛ በኒ እስራኤሎች ከተከበሩ ከብዙ ነብያቶች የወጡበት ከኛ ሳይወጣ ከአረብ ዘላሎች ወጥቶ እንዴት እንከተለዋለን? ሒስድ ነው አሁንም ያዛቸው። ተሐሰዱባቸው። ኢብኑ አባስ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም በነብይነታቸው ተሐሰዱባቸው፣ ተመቀኙባቸው።
ሰሃቦች ደግሞ በሳቸው በማመናቸው ሰሃቦች ላይም ተሐሰዱባቸው፣ ተመቀኙባቸው። እኚህ ሰዎች ደስታቸውን ሰላማቸውን በገዛ እጃቸው አጡ ብሎ ይናገራል። ሐቅ ነው። ሂስድ እውነት እንዳትመለከት ያደርጋል። ሂስድ አቡ ጀሃል እውነትንና ሐቅን እንዳይከተል ያደረገው እሱ ነው። እንዴት ከኛ ዘር ሳይወጣ ከበኑ ሐሽም ዘር እንዴት ነብይ ተላከ? አልቀበልም አለ። እውነት ነብይነቱን እኮ ያረጋግጣል። የነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነታቸውን ነብይነታቸውን ያምንበታል። ላኪን ሊቀበላቸውና ሊከተላቸው አልፈለገም። እጅግ በጣም አደገኛ እጅግ በጣም መርዝ የሆነ በሽታ ነው። ሐሰን አልበስሪ ስለ ሂስድ አደገኝነት ሲናገሩ ማ ረአይቱ ዛሊመን አሽበሃ ቢመዝሉሚን ሚን ሐሲድን ይላሉ። በወንጀል በስተበኩል አደገኛ የሆነ ወንጀል አላየውም። አሽበሃ ቢሐሲድን ሐሲድን አምሳያ በጣም አደገኛ ነው። አቡ ለይሲ ሰመርቀንዲ የሚባሉ ዓሊም 5 ቅጣቶች ሐሲዶች እዚህ ዱንያ ላይ ይደርስባቸዋል ይላሉ። ደስታ ማጣት፣ እንደ ሰውየው እርካታ የሚባል ነገር አለማግኘት ብሎ ይዘረዝሯቸዋል። በጣም ሂስድ የሚባለው ነገር እጅግ በጣም አደገኛና ኃይለኛ ነው። አንድ እህት ሩቃ ህክምናዎችን ፈልጋ በመጣችበት ሐለት ላይ ጸጉሬ ማሻአላህ ነበር፣ በጣም የሚያምር ጸጉር ነበረኝ። በሆነ አጋጣሚ ግን ጸጉሬን አጣሁት። 3 ዓመት ሆነኝ። ያልተጠቀምኩት መድኃኒቶች የሉም፣ ያልሄድኩበት ሆስፒታል የለም። 3 ዓመት ሆነኝ። እንግዲያው እችን ሴት ወይም እችን እህት በምን አይነት ወቅት ላይና እንዴት ሲያማት በነበረበት ሰዓት የምታስታውሰው ትኩረትን የሳባት ነገር እንዳለ ስጠይቃ ብዙ ጊዜ አንድ ጓደኛ ያለች ጸጉርሽ እንዴት ያምራል ትለኛለች። ጸጉርሽ እንዴት ያምራል ትለኛለች። እሷ ይሄን ማለት ከጀመረችበት ዕለት አንስቶ ጸጉሬን ሳበጥረው ይነቃቀላል። አሁን ላይ ባዶ ሆነ ጸጉሬን ጭንቅላቴን መቁሰል ጀመራለች። ሩቃ በሚደረግላት ወቅት ላይ ጸጉሯን እንደበላቻትና በጸጉሯ እንደተሐሰደችባት ነው። እነኚህ ነገራቶች የብዙ ሰዎችን ህይወት እያበለሻሸ ይገኛል። በቃ የብዙ ሰዎችን ህይወት ችግር ላይ እየጣለ ይገኛል። አላህ ይጠብቀን። አላህ በጣም ምርጥ የአላህ ባሪያ አንድ እህት ነበረች። አልሐምዱሊላህ አሁን ሙሉ በሙሉ አፊያውን አግኝታለች። ትዳር ይዛ ትዳር ከያዘች ብዙም አልቆየችም። 3 ዓመት 2 ዓመት ትዳር ውስጥ ገባች። ትዳሯ በጣም ያምር ነበር። በቃ ማሻአላህ የቤተሰቧ ለባሏ ያላት ክብር ለአላህ ምርጥ ባሪያ በቃ የምትችለውን ዒባዳዎች የምትፈጽም ከምትችለው ደግሞ ወንጀላቶች የምትርቅ ባሪያ ነበረች። እቺ እህት የሆነ አጋጣሚ ላይ መውደቅ ጀመረች። ይጥላታል፣ እያዞረ ይጥላታል። ሰው ፊት መውጣት አትችልም። ከአባቷ ከእናቷ እና ከእህትና ወንድሞቿ ውጭ አዲስ ሰው ፊት ካየች ይጥላታል። በጣም ከባድ ወላሂ። አዲስ ሰው ፊት የምትመለከት ከሆነ ይጥላታል። አጎቷ ሲመጣ ካየችው ይጥላታል። እህት ጓደኞቿ ከትምህርት ከምን ከመጡ ካየች በቃ በዚህ አይነት ሁኔታ በጣም ከቤተሰቦቿ ጋራ ብዙ አይነት የሕክምና ሰበቦችን አደረሱ። ያው ነው ግን እቺ እህት ከ8 እስከ 9 ወር ያክል ከቤቷ ሳትወጣ ቆየች። አስቡት፣ ይህን ያክል ጊዜያቶች ጀማዓ ሰላት የለም፣ ጁምዓ ሰላት የለም፣ ከጓደኛ አትገናኝም፣ ከዘመድ አትገናኝም፣ ከጎረቤት አትገናኝም። በአጠቃላይ ግቢዋን ለቃ አትወጣም። በጣም ከባድ በሽታ ማለት ነው። ወላሂ ግቢዋን ለቃ አትወጣም። ከወጣች ይጥላታል። ሩቃ በተደረገላት ወቅት ላይ ሩቃውን ስትወስድ በትዳሯ ቀንተው በሰላሟ ደስታ ቀንተው እና የሷን ህይወት
ሌሎች ወንዶች እየተመለከቱ እሷ መስጂድ ላይ የምታደርጋቸው ኽድሚያዎች፣ እሷ ለባሏ የምታሳያቸው አኽላቆች፣ እሷ ለልጆቿ ያላት እንቅስቃሴዎች፣ በአጠቃላይ ሁሉም ነገር እያዩ ለሚስቶቻቸው እየገቡ እስኪ እንደ ኤከሊት ሁኑ ብለው ምሳሌ ያነሷታል። እነኚህ በመልካም ሊናገሩ ነው። እንደሷ እንዲሆኑላቸው ፈልገው ነው ባሎቻቸው የሚናገሩት። በዚህ መሃል ግን የበላቻት ሐሲድ የራሷ የሆነ ቅርብ ሰው ነበረች። እጅግ በጣም ለሷ ቅርብ የሆነች ሰው ማለት ነው። ለሰው እንዳትታይ፣ ሰው ፊት እንዳትወጣ፣ ሰው እንዳያያት፣ ሰው እንዳይመለከታት ተሐሰደባት። አንዳንዴ አላህ የሰጠንን ነገር ከልክ በላይ አውጥተን ቦግ አድርገን ስናወጣው ራሳችንን አደጋ ላይ እንጥላለን። መጠንቀቅ ያስፈልጋል። አንልበስ፣ አንዝናና፣ ደስተኛ እንሁን ማለት አይደለም። ያ ሲባል ሁሉንም ነገር ግን በቅጡ ብናደርገው ኸይር ነው፣ ይበጀናል። አንድ ሰው በየቀኑ በቀን 2 በቀን 3 ልብስ የሚቀያየር ከሆነ ይህ ሰው የሰው አይን ውስጥ እኮ ይገባል፣ የሰው ቀልብ ውስጥ እኮ ይገባል። ሐሲዶች ከየት አምጥቶ ነው ብሎ ይተሐሰዱበታል። አደጋ ላይ ይወድቃል። ይህ ሰው መጠንቀቅ ያስፈልጋል። አላህን ከያዘ ሰበብያዎችን አላህን ይዘን አላህን እንወክልበታለን፣ እንመካለን፣ ሰበብያዎችን እናደርሳለን። ሌሎች ነገራቶችን ግን መርሳት የለብንም። ነቢዩላህ ዩሱፍ አለይሂ ሰላም የተመለከቱትን ህልም ለአባታቸው ያዕቁብ ሲናገሩ ያዕቁብ ለምንድን ነው ይህን ህልም ለወንድሞችህ እንዳትነግራቸው ያሉት? አደጋ ስለሚጥሉበት እኮ። ወንድሞቹ ግን ይህን ህልም አይተው ሰምተውታል። በዚህ ነው የተሐሰዱበት፣ እሱ ጋር የሆነ ነገር እንዳለ ሲያውቁ ማለት ነው። እና ይህ ሒስድ የሚባለው ነገር በጣም ከባድ ነው። የብዙ ሰዎችን ህይወት እያበላሸ ነው። የብዙ ሰዎችን ሰላም እየነጠቀ ይገኛል። አላህ በዚህ እየተሰቃዩ ያሉ ወንድም እህቶቻችንን አላህ በረሕመቱ አላህ ይፈውስልን። ጠይብ ኢንሻአላሁ ተዓላ። ታዲያ ሒስድ፣ ይሄ ምቀኝነት ለምንድን ነው ሰዎች የሚቀኑት? ሰዎች ለምንድን ነው የሚተሐሰዱብን የሚለውን ካየን ምላሹ አንድ ነው። ወላሂ እነኛ ሰዎች ላይ የሚተሐሰዱት ሰዎች የኢማን ችግር አለባቸው። ኢማናቸው ዜሮ፣ ኢማናቸው ባዶ ነው። ለምን ቢባል ሰዎች እኮ የሚተሐሰዱት አንተ ጋር ባለው ነገር እኮ ነው። ሀብት ሲሰጥህ በሀብት ይመቀኙብሃል። ውበት መልክ ሲሰጥህ በመልክሽ ይቀኑብሻል። ጥሩ ትዳር ሲሰጡሽ በትዳርሽ ይቀኑብሻል። እነኛ ሰዎች ግን በመቅናታቸው ያን ነገር እንደማያገኙ አላመኑበትም፣ አላወቁበትም። አም ያሕሱዱነ ናሳ ዐላ ማ አታሁም ላሁ ሚን ፈድሊ፣ አላህ በረሕመቱ በትሩፋቱ በሰጣቸው ነገር አላህ በሰጣቸው ነገር እነሱ ይመቀኛሉ። የሰጡት እኮ እነሱ አይደለም፣ ሰጪው አላህ ነው። አይ አላህ ነው የሰጠው፣ እኔም ያለኝ ነገር አላህ ሰጥቶኛል፣ እነሱም የሰጠው አላህ ነው ብለው ይሄን አምነውበት አላህ በፈረደላቸው አላህ በቀደረላቸው ነገር ወደውና አምነው ቢቀበሉ እዚህ ውስጥ አይገቡም ነበር። ግን አለመውደድ ነው። ለኔም የሰጠኝ አላህ ነው፣ ለሱም ያን ሀብት የሰጠው አላህ ነው፣ ለኔም ስራው ላይ መካከለኛ ስራ እንድሰራ ያደረገኝ አላህ ነው፣ ለሱም በዚህ ያክል ደግሞ ከስተምርን ያበዛለት አላህ ነው ብሎ አለማመን፣ አለመቀበል፣ የአላህ ቀዳ ወልቀድር አላህ የፈረደውን አላህ የወሰነውን ነገር ወዶ አለመቀበል፣ ያ የኢማን በሽታ ስላለባቸው ብዙ ወንድሞች በዚህ በሽታ ውስጥ ገብተዋል። ተማሪው በተማሪው፣ ነጋዴው በነጋዴው፣ ሰራተኛው በሰራተኛ፣ አስተማሪው በአስተማሪ፣ ኢማም በኢማም ላይ፣ ዳዒ በዳዒ ላይ ሁሉም ችግር ውስጥ ገብተዋል። በቃ ያም ኢስላም በሚያደርገው ዳዕዋዎች ላይ ሰዎች ቁጭ ብለው ሲያዳምጡት፣ በሚያደርገው ሙሐደራ ላይ ሰዎች ሲከታተሉት፣ ይሄ ደግሞ ሳይከታተሉት ሲቀር ይተሐሰድበታል። አላህ ወላሂ በጣም መጥፎ በሽታ ነው። ይሄ በሽታ ውስጣችን እያለ አላህ ዱዓችንን ከየት ይሰማናል? ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ አላመናችሁ ለራሳችሁ የምትወዱትን ነገር ለወንድማችሁ እስካልወደዳችሁ ድረስ ብለዋል። አንተ ለራስህ አፍያን ትመኛለህ፣ አንቺ ለራስሽ ሀብት ትመኛለሽ፣ አንቺ ለራስሽ ሰላም የቤተሰቦችሽን ደስታ ትመኛለሽ። ለራስሽ የምትመኙን ነገር ስጪ አልተባልሽም እኮ። በቃ ተመኝላት ለእህትሽ።
ገንዘብ ሀብት ለራስ ትመኛለች። ሀብትሽን ስጪ ሳይሆን ቀሷም ሀብት ቢኖራት ብለሽ ተመኝ። ያ እምነት ከሌለ ማናቸው አልሞላም ብለዋል። ያንዳችሁ ኢማን ጎዶሎ ነው ብለዋል። በጣም በሽታው በጣም ከባድ ነው። አላህ ያጥራን፣ አላህ ይጠብቀን። ታዲያ በዚህ በሂስድ በሽታ የተጠቁ ወንድሞች እህቶች ምን አይነት ምልክቶችን ያሳያሉ? አንድ ሰው ከቅርብ ቤተሰብ ሂስድ ከተደረገበት፣ ከተበላ፣ ከተሐሰደ ምን አይነት ምልክቶችን በራሱ ላይ ይመለከታል? የመጀመሪያው አናት አካባቢ የመክበድ ስሜት ይሰማዋል። ይህ ሰው አናቱን ይከብዷል በጣም ማለት ነው። አንዳንዴ አናቱ ላይ ደግሞ እሳት ከተረከዙ ስር እሳት ይለቅበታል። አናቱ ላይ የማቃጠል ተረከዙ ስር የማቃጠል ወይንም አናት በእጅጉን በጣም መክበድ፣ ይህ አይነት ምልክቶችን ያሳያሉ። ሁለተኛው ፈጣን የልብ ምቶች፣ የልብ ምት በፍጥነት በቃ ልብ ምቱ በፍጥነት ይመታል። በሕክምናው ሲታይ ይሄ ሰው እንደው እጅግ በጣም ሰላም ጤነኛ ነው። ሶስተኛው በሰውነት መገጣጠሚያ አካላቶች ላይ የህመም ስሜቶችን ማስተናገድ፣ የህመም ስሜት ይሰማዋል። የሰውነት አካላቶቹ ላይ መገጣጠሚያዎቹ ላይ ህመም ይሰማዋል። አራተኛው የምግብ ፍላጎት ዜሮ መሆን፣ የምግብ ፍላጎት አይኖረውም። ይሄ ግለሰብ ለምግብ ያለው ፍላጎት ለምግብ ያለው እንትን ባዶ። አምስተኛው በአንድ በኩል ገሚስ ወይም ደግሞ አካፍሎ ራስ ምታት፣ የማይለቅ ራስ ምታት። መድኃኒት ይጠቀምበታል የለም። እንደው ያስለመዳቸው ነገራቶች ካሉ መተኛት ሊሆን ይችላል፣ ቡና መጠጣት ሊሆን ይችላል። ያስለመዳቸው ነገራቶች እንደ ራስ ምታት ላይ ያቀሳቅሱ የሚችሉ ቢጠቀም ይህ ሰው አይቆምለትም። መድኃኒቶችን ወስዶ በመድኃኒት አይቆምለትም። ከፊል ራስ ምታት ማለት ነው ይታይበታል። ስድስተኛው ስንፍና፣ በጣም ሰነፍ መሆን። ማሻአላህ የሚባለው ልጅ ዜሮ ላይ ይወርዳል። እንዴት አለች የት ትደርሳለች የተባለች ተማሪ በቃ ከትምህርቱ ያላት ነገር ታታሪ የሆነች ነጋዴ ከሆነ የት ገባ ይባላል። በዚህ አይነት ሁኔታ ላይ ይደርሳሉ። ስንፍና የሚባለው ነገር እነኚህ ሰዎችን ይዛቸዋል። ሌላኛው የፊት ቡግር መብዛት፣ ያለ ምክንያት ፊት ቡግር ይበዛበታል። ፊታቸው ቡግር መድኃኒቶችን ተጠቅመው የማይለቅ ጠፍቶ ከሳምንት በኋላ ተመልሶ የሚመጣ ቡግሮች ማለት ነው። ጭንቀትም፣ ድብርት፣ ጭንቀት፣ የመተኛት ችግር ይኖርባቸው ነው። ሰዎች በቃ ይጨናነቃሉ። ደስተኛ መሆን አይችሉም። ደስታ የከለከላቸውን ነገር ግን አያውቁትም። ደስታ የከለከላቸው ነገር አያውቁትም፣ ግን ይጨናነቃሉ። በጣም እንቅልፍ በጣም እጅግ በጣም ይቸገራሉ። እነኛ አካላዊ ህመሞች ናቸው። መንፈሳዊም ደግሞ ህመሞች አሉ። ለምሳሌ መጥፎ ህልሞችን መመልከት፣ እንደ እባብ እንደ ጥቁር ድመት አይነት መጥፎ የሚያስጠሉ ግንኙነትን በሌሊት በተኙበት ማብዛት ማለት በግንኙነት እያደረጉ በተደጋጋሚ መመልከት፣ መጥፎ የሚባሉ ህልሞችን ማየት አሁንም ከቅርብ ቤተሰብ ሲሂር ሲደረግብን የምንመለከተው። 11ኛው ትኩረት ማጣት፣ ወሳኝ ነገራቶች ላይ ትኩረት አለመስጠት፣ ለቤተሰቡ ትኩረት አለመስጠት፣ ለንግዱ ለስራው ትኩረት አለመስጠት፣ ለራሱ ጤንነት ትኩረት አለመስጠት፣ ኢባዳው ላይ ትኩረት አለመስጠት፣ የሰዎችን ሐቅ የሰዎችን ቀልብ የሰዎችን ጉዳይ በመጠበቅ ላይ ትኩረት አለመስጠት። በአጠቃላይ ይሄ ሰው ትኩረቱን ያጣል ከነገራቶች። ወሳኝ ነገራቶችን በዚህ አይነት መንገዳቶች ያሳልፈዋል። 12ኛው ሐዘን ውስጥ ነው። ይሄ ሰው በሐዘን ይዋጣል። በቃ ሁልጊዜ ስትመለከተው ሐዘን ውስጥ ነው። ተክዞ ነው የምታያት። ሐዘን ውስጥ ሆና ነው የምትመለከታት። እነኚህ ምልክቶችም ከቅርብ ቤተሰብ ሂስድ ሲከሰትብን ወይንም ሂስድ ስንጠቃ የሚታዩ ምልክቶች ነው። የማስታወስም ችግር ያነሰ ይሆናል። በቃ የምናስታውሳቸው ነገራቶች እጅጉን በጣም ያነሱ ይሆናሉ። ታዲያ
እንደዚህ አይነት ምልክቶችን ካየን የዚህ አይነት ሁኔታዎችን ካየን እንዴት አድርገን ራሳችንን ማከም እንችላለን? እንዴት አድርገን የቅርብ ቤተሰብ ሐሲዶችን ሂስዱ ጥቃቱ ሳይደርስብን በፊት መጀመሪያውኑ እንዴት አድርገን ከራሳችን ላይ ደፍዕ ማድረግ ራሳችንን እንዴት ከነሱ መመከት እንችላለን? እንዴት ከነሱ ጥቃት ራሳችንን መከላከል እንችላለን? እንደዚሁም ደግሞ ይህ ጥቃት ከደረሰብን እነኚህ ምልክቶች ካሉብንና ከቅርብ ቤተሰብ የሂስድ ነገር አዛ ያደረገን ከሆነ በምን አይነት መንገድ ራሳችንን ቤተሰቦቻችን ልጆቻችንን ማሐከም እንችላለን የሚለውን በኢዝኒላህ ተዓላ በቀጣይ ፕሮግራሞቻችን ላይ እንመለከታለን። በዚህ አይነት ሁኔታና በመሰል ነገራቶች እየተቸገሩ እየተሰቃዩ አፊያቸውን ደስታቸውን ሰላማቸውን አጥተው ሐዘን ውስጥ ያሉ ወንድም እህቶቻችንን አላህ በረህመቱ በአፊያው አላህ ያንሳላቸው። እንደዚሁም እኛንም ከዚህ አይነት ሁኔታ አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ